ሰላም ጤና ይስጥልኝ ውድ ሪሚዲያል ተማሪዎች እንዴት ናችሁ? ሰላም ነው እግዚአብሔር ይመስገን እኛ ደህና ነን። በዛሬው ቪዲዮአችን ደግሞ በፓርት 2 ከኬሚስትሪ ጥያቄ መተንላችኋል። የመጀመሪያ ቪዲዮ በጣም አሪፍ እንደነበረ ምንም ጥርጥር የለውም። ይሄኛው ቪዲዮ ቀጣይ ፓርት ነውና ከዛኛው የሚቀጥል ፓርት ነውና አሁንም ሰብስክራይብ፣ ሼር፣ ላይክ ማድረግ እንዳይረሳ። ወደ ቪዲዮ ይሄኛው ጥያቄ ደግሞ ስለ ኦርጋኒክ ኮምፓውንድ ስለ አልኮል ምናምን ነገር ቤዝ የሚያደርግ ጥያቄ ነው። ጥያቄዎቹም እንደ በፊቱ ደግሞ ከየዩኒቨርሲቲዎች የተገኙ ናቸው። ከየዩኒቨርሲቲዎች አግኝተን እንዲሁ ዝም ብለን እናቀርብም። በየቻፕተሩ እንትን እያለን ነው የምናቀርበውና ከዛኛው እንትን እያለን በየቻፕተሩ ኦርጋናይዝ ያደረግን ነው የምንሰራው። ካነበባችሁ በኋላ ቻፕተሩን ከጨረሳችሁ በኋላ ጥያቄ መስራት ከፈለጋችሁ ወደዚህ ዩቲዩብ ቻናል ጎራ ማለት ብቻ ነው የምትጠበቅባችሁ። ይመቻችሁ። ላይክ፣ ሼር እና ሰብስክራይብ ማድረግ እንዳይረሳ። ወደ ቪዲዮ አንደኛ which of the following is the primary use of ethanol ወይም አልኮል besides alcoholic beverage። እንደ አልኮል ከመጠቀም alcoholic beverage ማለት ለምሳሌ እንደ አልኮል ሰዎች ኢታኖልን ይጠቀማሉ። እንደ አልኮል ከመጠቀም በተጨማሪ ኢታኖልን እንደምን እንጠቀም እንችላለን ይላል ጥያቄው። A as hardening agent in a plastic, B as solvent in a perfume and tincture, C as a main component in vinegar, and D as a base for making soap. Answer B as a solvent in a perfume እና tincture። በፐርፊውም እና በቲንክቸር as a solvent እንጠቀማለን። ምክንያቱም ባክቴሪያል ግሮዝ በሰውነታችን ያለው ባክቴሪያል ግሮዝ ፕሪቨንት እንዲያደርግ ለምሳሌ እንትን ስናደርጋቸው አሁን ፐርፊውም እና ቲንክቸር ስንቀባ በሰውነታችን ያለው የባክቴሪያል ግሮዝ መጠን ይቀንሳል። ለምሳሌ ምክንያቱም በሰውነታችን ላይ መጥፎ ሽታ እንዲመጣ የሚያደርገው ባክቴሪያል ግሮዝ ነው በሰውነታችን። ለምሳሌ በብብት አካባቢ በተለያዩ ፓርቶች አካባቢ ባክቴሪያል ግሮዝ በመኖሩ ምክንያት ነው መጥፎ ሽታ ሊመጣ የሚችለው። እሱም ፕሪቨንት ማድረግ ጥሩ ሽታ ሊሰጥ የሚችለው ፐርፊውም እና ኢታኖልን ለዛ እንጠቀማለን ማለት ነው። ሁለተኛ ሚታኖይክ አሲድ ወይም ፎርሚክ አሲድ ይሄ ከአንትና ከቢስ የምናገኘው ማለት ነው። ፎርሚክ አሲድ is used industrially ለምን እንጠቀማለን ነው። A food preservative and flavoring agent, B coagulant in rubber production, C a descaling agent for catalyst, C D a fragrance in perfume. Answer B ነው as a coagulant in rubber production። rubber የሚባለው ካልተሳሳትኩ የመኖ አይነት ነገር ነው። መኖ አይነት ነገር ሆኖ እንትን ነገር ኮንቴንቶች እንዳይለቅ ፎርሚክ አሲድ ወይም ሚታኖይክ አሲድ እንጠቀም እንችላለን ማለት ነው። በቆይታ ምክንያት ምን ኮንቴንቶቹ ወይም ኒውትሪየንቶቹን እንዳይለቅ እንዳያጠፋ ፎርሚክ አሲድ እንጠቀማለን ማለት ነው። ሶስተኛ ጥያቄ esters are widely used in a food industry because they esters are widely used in a food industry because they act as natural preservative, B provide artificial colors, C are responsible for many characteristics, smells and tastes, D increases in nutritional value. The answer is C are responsible for many characteristics, smells and tastes። ኢስተሮች እና ኢተር በጣም ጥሩ ሽታ አላቸው ከሚባሉ ኦርጋኒክ ኮምፓውንዶች መካከል ይመደባሉ ማለት ነው። በፉድ ኢንዱስትሪ የምንጠቀመው ጥሩ ሽታ ለምግብ ጥሩ ሽታ እንዲኖረው ለፉድ ኢንዱስትሪ ላይ ኢስተሮችን አብዛኛው ጊዜ እንጠቀማለን። በጣም ጥሩ ሽታ የሚሰጡ እንትኖች አሉ አይደል? ለአፍንጫችን በጣም ጥሩ ሽታ እንዲሰጡ ምን እንጠቀማለን? ኢስተርን እንጠቀማለን ፉድ ኢንዱስትሪ ላይ ማለት ነው። the answer should be C ማለት ነው። አራተኛ ጥያቄ which alcohol is commonly used as a fuel either pure or blended with a gasoline? የትኛው አልኮል ነው አሰፊው ልንጠቀም ይችላል? በራሱ ብቻውን አልኮል ወይስ
ብሌንድ ማለት ተቀላቅሎ ከጋዞሊን ጋር ተቀላቅሎም እንደ ፊውል ልንጠቀም የምንችለው የትኛው አልኮል ነው? ኤ ሚታኖል፣ ቢ ኢታኖል፣ ሲ ፕሮፓኖል፣ ዲ ቡታኖል። ዘ አንሰር ሹድ ቢ ኢታኖል ነው። ኢታኖል ከጋዞሊን ጋር እንትን በማድረግ ከ10 እስከ 85% ሊቀላቀል ይችላል ከጋዞሊን ጋር። ከዛ ከአሰፊው ልንጠቀም እንችላለን። ስሞች አሉ ባይዞ ኢቴን እና E85 የሚባሉ ስሞች አሉ። ኢቴን ማለት 10% ኢታኖል ያለበት ጋዞሊን አሰፊው የምንጠቀመው ማለት ነው። E85 ደግሞ 85% ጋዞሊን ያለበት ማለት ነው። ሶ ማለት ኢታኖል ያለበት ማለት ነው። ሶ ዘ ኮሬክት አንሰር ሹድ ቢ ኢታኖል ነው። አምስተኛ ጥያቄ ዘ ሲቲንግ ኦፍ ሳም አንቲሳይኮቲክስ ባይ ሜታሚክ አሲድ። የአንቲሲቲንግ ማለት አንቶች አንዳንዴ ምንድነው ሲነክሱ ንከሻ what common household substances can be used to neutralize such sitting? የትኛው ነው common household substance ሆኖ የነዛን የአንቲሲቲንጎችን ኒውትራላይዝ ያደርግ የሚችለው? ልብ አድርጉ። የአንቲሲቲንግ አንተ ላይ ፎርሚክ አሲድ ወይም ሜታኖይክ አሲድ አለ ብለናል። ሶ አሲድን ኒውትራላይዝ ሊያደርግ የሚችለው የትኛው ነው? ቤዝ ነው። ከነዚህ መካከል ቤዙ የትኛው ነው? ኤ ኮማን ሳልት ሶዲየም ክሎራይድ፣ ቢ ቫይኔጋር ኢታኖይክ አሲድ፣ ሲ ቤኪንግ ሶዳ ሶሉሽን ሶዲየም ሃይድሮጂን ካርቦኔት፣ ዲ ኦሊቭ ኦይል። the answer is C ቤኪንግ ሶዳ ወይም ሶዲየም ሃይድሮጂን ካርቦኔት ነው። ሶዲየም ሃይድሮጂን ካርቦኔት the base that can neutralize the acid forming ሜታኖይክ አሲድ ባለን አሲድ ኒውትራላይዝ ሊያደርግ የሚችል ማለት ነው። so the answer should be C ማለት ነው። ስድስተኛ ጥያቄ ኢታኖይክ አሲድ ወይም አሴቲክ አሲድ the main component of vinegar. what is the another major industrial use of ኢታኖይክ አሲድ? ኢታኖይክ አሲድ ወይም አሴቲክ አሲድ የሚባለው ከቫይኔጋር የምናገኘው the main component of vinegar ነው። so what is the another major industrial use of ኢታኖይክ አሲድ? ይሄ የቫይኔጋርን ኢንዱስትሪያል ሌላኛው ኢንዱስትሪያል ዩዙ ምንድነው? A production of alcoholic drinks, B production of polymer cellulose acetate for photographic film, C production of biodiesel, D as antifreeze in a car radiator. The answer is B production of polymer cellulose acetate. አሴቲክ አሲድ አሲቴትን ለፎቶግራፊክ ፊልም አሲቴትን ፕሮዲዩስ ለማድረግ ከቫይኔጋር የሚገኘውን አሴቲክ አሲድ ልንጠቀም እንችላለን። አሲቴትን ፕሮዲዩስ ለማድረግ ማለት ነው። this is another the major industrial use of acetic acid which is the main component of vinegar. ሰባተኛ what the property of many esters make them ideal for using a perfume እና air fresheners? በኤር ፍሬሽነር እና በፐርፊውም እንድንጠቀም የሚያደርገው እንደ አይዲያል እንድንጠቀም የሚያደርገው የትኛው ፕሮፐርቲ ነው? የኢስተሩ ማለት ነው። ኤ they are good antiseptics, B they are volatile with a pleasant fragrance, C they are highly soluble in water, D they are excellent cleaning agents. The answer should be B ነው። they are volatile with a pleasant fragrance. pleasant የሆነ ፍሬግራንስ ወይም አፒሪየንስ ወይም ሽታ በመኖራቸውና ቮላታይል በመሆናቸው እንደ አሰ ፐርፊውም እና አሰ ፍሬሽነር እንጠቀማለን ኢተርን ማለት ነው። ሌላኛው ስምንተኛ ጥያቄ which of the following is a key use of methanol? methanol ባለ አልኮልን ኪ ዩዙ የትኛው ነው ከነዚህ መካከል? A as a sweetener in a food, B as a feedstock to produce formaldehyde and other chemicals, C as a primary ingredient in a wine, D as a moisturizer in a cosmetics. The answer is as a feedstock to produce formaldehyde and other chemicals. formaldehyde የሚባለው የማድረቂያ ምናምን ነገር ወይ ማድረቂያ የግሽታ የፋንገስ ምናምን እንትን መግደያ ነው የሚባለው። አብዛኛውን ጊዜ ፎርማልዲሃይድን ይጠቀማሉ። እግር የሚሸጣቸው ሰው የሚያልባቸው ሰዎች ፎርማልዲሃይድን ይጠቀማሉ። ሶ እንደ ፊድስቶክ ቱ ፕሮዲዩስ ፎርማልዲሃይድ እና አዘር ኬሚካሎችን ፕሮዲዩስ ለማድረግ ሜታኖሎችን እንጠቀማለን ነው። ዘጠነኛ fat and oils which are esters of glycerol and fatty acid can be hydrolyzed with sodium hydroxide to produce A
ባዮዲዝል ኤንድ ግላይሴሮል፣ ቢ ሶፕ ኤንድ ግላይሴሮል፣ ሲ ቫይኔጋር ኤንድ ኢታኖል፣ ዲ ፕላስቲክ ኤንድ ሚቴን። the answer is soap and glycerol። እነዚህ ኢስተሮች ወይም ግላይሴሮል ፋቲ አሲድ ሃይድሮላይዝ ዊዝ ሶዲየም ሃይድሮክሳይድ ምንድነው ሶፍት ሶፍ አይ ቲንክ ሃርድ ሶፍ እና ግላይሴሮልን ፕሮዲዩስ ለማድረግ እንጠቀማለን። የፖታሺየም እና የሶዲየም ሶፎች አሉ አይደል? ሃርድና ሶፍት ሶፍ ባሉ መሰለኝ እንደዛ አይነት ነገር ሶፍ ፕሮዲዩስ ለማድረግ እንጠቀማለን ነው። አስረኛ ኢታይል ኢታኖይት a common ester is often used as a solvent for paints and nail polish removers, D a fuel additives, C a primary ingredient in vinegar, D a hardening agent for melts. The answer should be a solvent for paints and polish nail polish removers። ናይል ፖሊሽ ሪሙቨሮቹ እጅ ላይ ያሉ ቀለሞች ምናምን ነገር ሪሙቭ ለማድረግ ኢታይል ኢታኖይትን እንጠቀማለን ኮመን ኢስተር እና የቀለም ደግሞ ሶልቬንት ማለት ቀለሞች አሁን ለምሳሌ ከያዙ አይደቁማ እነዛን ምን ማድረግ ሶልቭ ለማድረግ እንጠቀማለን ኢታይል ኢታኖይትን። እጃችን ላይ የቀባ ነው በተለይ ሴቶቹ እጃቸው ላይ የቀቡትን ቀለም ለማውጣት ኢታይል ኢታኖይትን እንጠቀማሉ ነው። በዛ የዛሬው ጥያቄ ይሄን ይመስል ነበር። ጥያቄው በጣም ኢምፖርታንት ነው። ካገኛችሁ ለጓደኞቻችሁ ሼር ማድረግ እንዳይረሳ። እመኑኝ ይሄኛው ጥያቄ ከየዩኒቨርሲቲ እየተሰበሰበ ስለሆነ ከዘኛው ጥያቄ ነው አብዛኛው ፈተና የሚወጣው ሪሚዲያሎች። ይሄኛው አመት በቃ የውድድር አመት እንደሆነ አስተውሱ። አሁንም 12ኛ ክላስ ናችሁ እናንተ። በጣም ሬስ ማድረግ አለባችሁ ይሄን ፈተና ለማለፍ። ይሄን ዩቲዩብ ቻናል ሰብስክራይብ ማድረግ እንዳይረሳ። ይመቻችሁ።